አሰላሙ አለይኩም ወረሕመቱላሂ ወበረካቱ። የዛሬው ክፍላችን የሞት ስለ አጥር ነው። የዚህ አይነት ቤት ስገባ በህይወቴ ለመጀመሪያ ጊዜ ነው። ድባቡ ራሱ ያስፈራል። ጭው ጽው የሚሉ ድምጾች ያስጨንቃሉ። በሽተኛው ላይ በአፍንጫና በደም ስር ተሰክተው የሚታዩ ቱቦዎችም የጉዳዩን ከባድነት ያመለክታሉ። በራስጌ በኩል ከፍ ብሎ ከሚገኘው ስክሪን በክሮቹ አማካኝነት ከበሽተኛው ጋር በመገናኘት መረጃዎችን ይሰበስባል። ስክሪኑ ላይ የሚነበቡ በቀይ ምልክት ደምቀው የሚታዩ ቁጥሮች አንድ ጊዜ ከፍ ሌላ ጊዜ ደግሞ ዝቅ ይላሉ። ያለነው አይሲዩ ከሚባለው ከፍተኛ የክትትል ክፍል መሆኑ ነው። ክትትል የሚያደርገው ነርስ እረፍት የለውም። በእጁ መርፌ እየወጋ በአይኑ ደግሞ ስክሪኑን በጥብቅ ይከታተላል። ቁጥሮቹ ዝቅ ሲሉም ሆነ ከፍ ሲሉ ወደ ትክክለኛ ሁኔታ ለመመለስ ደፋ ቀና ይላል። እሱ ሲሯሯጥ የቤተሰብ ፊት ላይ ድንጋጤና መረበሽ ያይላል። ክፍሉ ውስጥ 6 አልጋዎች አሉ። 6ቱም አልጋዎች ላይ 6 የአዋቂ ሰዎች ነፍሶች ይገኛሉ። ሁሉም ከባድ ትግል ውስጥ ናቸው። በሞት እና በህይወት መካከል ይፋለማሉ። 6ቱም አየር እንኳ ለመሳብ የከበዳቸው በመሆኑ ከሲሊንደር ቱቦች አማካኝነት በሚላክላቸው የተጣራ አየር ይታገዛሉ። ያም ሆኖ ሳለ ቤቱ ውስጥ ጭንቅ በዝቷል። 3 ቁጥር ላይ ያለው ታማሚ ሰማይ የተጫነችው ያህል ያጠራራል። ትላንት ጠዋት ነበር የገባው፣ ግና ምንም መሻሻል አልታየበትም። ነርሱ ህይወቱን ለማትረፍ በቻለው ሁሉ ይታገላል። የጋለውን የበሽተኛ ደረት ፎጣ ቀዝቃዛ እየነከረ ያኖርበታል። 2 ቁጥር ላይ ያለው ሽማግሌ ከጭንቀት ብዛት ይወራጫል። ወይ አይሞት ወይ አይኖር ስቃይ ውስጥ ገብቷል። 4 ቁጥር ላይ ያለችው ሴት መቀመጥም መተኛትም አልሆናትም። አንዴ የምትስበው ትንፋሽ በዚያው የምትቀር እንጂ የምትመለስ አትመስልም። ትንፋሽ በእጅጉ አጥሯታል። 5 ቁጥር ላይ ያለው ወጣት በአንጻራዊነት እያገገመ ነው። 6 ቁጥር ላይ ሰውዬ አናቱ በመንቀጥቀጡ ምክንያት ፊቱ ተሸፍኖ ደረቱ ብቻ ተገልብጦ ይታያል። የልብ ምቱ እና ትንፋሹ እየጠፋ በማስቸገሩ ነርሶቹ አሁንም እየመጡ ደረቱን ጫን ጫን በማድረግ የልቡ ሞተር መኪና እንደጠፋበት ባትሪ ለማስነሳት ይሞክራል። ይሄ በእጅጉ ተስፋ የተቆረጠበትና ከ6ቱ መካከል ቀዳሚ ነው ተብሎ የሚታሰበውም ነው። ይህን ሁሉ ሳይና ሳስተነትን ከቆየው በኋላ ምሽት 6 ሰዓት አካባቢ ሲሆን ከዚህ ክፍል ወጥቼ ወደ ድንገተኛ ክፍል ሄድኩ። እስከ 8 ሰዓት ባለው ጊዜ ውስጥም እዛው ቆየው። በዚህ ጊዜ ውስጥ 5 አይተርፉም የተባሉ ሰዎች ከተለያዩ ቦታዎች በአምቡላንስ ተጭነው መጥተዋል። ትዕይንቱ አስደንጋጭም አስፈሪም ነበር። ወደ አይሲ ክፍል ተመለስኩ። 6ቱም ሰዎች አሁንም በህይወት አሉ። ያሉበትን ሁኔታ ግን አላህ ይወቅ። ሰውነቴ ሲደክምና እግሬ ሲዝል ትንሽ ለማረፍ አሰብኩኝ። አሁን ከምሽቱ 8 ሰዓት ተኩል ሆኗል። ወለሉ ላይ ከተነጠፈው ሌጣ ካርቶን ላይ ጋደም አልኩኝ። 9 ሰዓት ተኩል ሲሆን የለቅሶ ድምፅ ቀሰቀሰኝ። 3 ቁጥር ላይ የነበረው ወጣት ለዘላለም አሸልቧል። ቤተሰቦቹ ህንፃውን አናወጡት። ማንም ሊይዛቸው አልቻለም። ሟች የ28 ዓመት ወጣት ነበር። ትንሽ እዚያ ቆየው። ሐዘን ውስጤን ሰረሰረኝ።
ሰው የመሆን ትርጉሙ አልገባ አለኝ። ጥቂት ብተኛ ብዬ ወደ ካርቶኔ ተመለስኩ። መጋደም ፈርቼ ቁጭ አልኩኝ። ተረኛው ማን ይሆን እያልኩ ራሴን ጠየቅኩ። ሙሉ ህንፃው በሞት መልአክ ብርጌድ የተከበበ መሰለኝ። እኔን ጤነኛውን ቀላቅሎኝ ቢወስደኝስ አልኩኝ። 11 ሰዓት ሆነ። ውዱ አድርጌ ሱብሂ ሰገድኩ። ትንሽ በረድ አለልኝ። ቀጥሎም ጁምዓ ሰገድኩ። አሁንም ታዲያ ቁጭ ብዬ እቆዝማለሁ። ሰው ግን ምንድነው ብዬ እጠይቃለሁ። ከረጅም ቁዘማ በኋላ ተነሳው። ለራሴ እንዲህ እላለሁ፣ ሞትን ተሸክማችሁ የምትዞሩስ የሰው ልጆች እንዴት ውላችሁ አደራችሁ? ሰላም አለይኩም ወራህመቱላሂ ወበረካቱ።